የኢትዮጵያ ሪል ስቴት ዘርፍ የሚታዩ ችግሮችን ለመፍታት በኮምፓስ ፕሮፐርቲና በጎህ ቤቶች ባንክ የስምምነት ፊርማ ተፈጸመ። መስከረም አዲሱ ተጨማሪ አላት። በሀገራችን ኢትዮጵያ በርካታ የሪል ስቴት አልሚዎች እንዳሉ ይታወቃል። ከዚሁ ጋር ተያይዞም በዛሬው ዕለት ኮምፓስ ፕሮፐርቲ በኢትዮጵያ የሚታየውን የሪል ስቴት አልሚዎችና ገዢዎችን ችግር ሊቀርፍ ይችላል ያለውን ስምምነት ከጎህ ቤቶች ባንክ ጋር ፈጽሟል። የኮምፓስ ፕሮፐርቲ የማርኬቲንግ ማኔጀር ሳሙኤል ዋጋዬ ለመገናኛ ብዙሃን እንደገለጹት ከሆነ በኮምፓስ ፕሮፐርቲና በጎህ ቤቶች ባንክ መካከል የተፈጸመው የስምምነት ፊርማ በኢትዮጵያ በሪል ስቴት ዘርፍ የሚስተዋሉ ዋና ዋና ችግሮችን የሚፈታ እንዲሁም ደንበኞች ገንዘባቸው በራሳቸው የባንክ ሂሳብ እንዲቆጥቡና የተሻለ ወለድ ምጣኔ አግኝተው በአጭር ጊዜ ውስጥ ቤት እንዲያገኙ የሚያስችል ስምምነት መሆኑን ይናገራሉ። ከዚህ በተጨማሪም ደንበኞች የቆጠቡትን ገንዘብ ማውጣት ከፈለጉ ማውጣት እንደሚችሉና የአገልግሎት ክፍያ ደግሞ እንደማይጠየቁም ነው የሚገልጹት። ይህ ዛሬ የምንፈራረመው ስምምነት በኢትዮጵያ ሪል ስቴት ዘርፍ ውስጥ እየተስተዋሉ ያሉ ዋና ዋና ችግሮችን የሚፈታና የደንበኞችን ገንዘባቸውን በራሳቸው አካውንት በመቆጠብና በማስቀመጥ እንዲሁም የተሻለ ወለድ ምጣኔ በማግኘት በአጭር ጊዜ ውስጥ ቤት ለማግኘት የሚያስችላቸውን ስምምነት ነው። በተጨማሪ አጋጣሚ ተፈጥሮ ያስቀመጡትን ማውጣት ከፈለጉ ማውጣት የሚችሉበት በመሆኑ የሰርቪስ ወይም የአገልግሎት ክፍያ የማይጠየቅበት በመሆኑ ለየት ያደርጓል። ከቤት ገዢዎች የሚጠበቁ የቅድሚያ ተቀማጭ መነሻ የሆነው 500,000 እና የሚገዙት የቤት ካሬ መሰረት በየወሩ በባንክ ሂሳባቸው ቁጥሮ መቆጠብ ብቻ ነው። እነዚህ ቤቶች በአዲስ አበባ በተለያዩ አካባቢዎች እንደሚገኙ ገልጸው የቤቶቹ ሙሉ ክፍያ የሚፈጸመው ገዢዎቹ የቤቱን ካርታ በእጃቸው ሲረከቡ ብቻ መሆኑንም ተናግረዋል። ማናጀሩ በጎህ ቤቶች ባንክና በኮምፓስ ፕሮፐርቲስ መካከል የተደረገው የዛሬው ስምምነት ለኢትዮጵያ ቤት ገዢዎች በሙሉ ታላቅ የምስራች መሆኑንም አያይዘው ይናገራሉ። ቤቶቹ የሚገኙት በመሃል አዲስ አበባ በተመረጡ ቦታዎች በጎተራ፣ በመስቀል ፍላወር፣ በካሳንቺስ፣ በቡልጋሪያ፣ በቦሌ ሲሆኑ ለድርጅቶቹ ክፍያ የሚፈጸመው ቤታቸው ከነካርታቸው ሲረከቡ ነው። ዛሬ በኢትዮጵያ ሪል ስቴት ታሪክ ቀያሪ የሆነው በጎህ ቤቶች ባንክና በኮምፓስ ፕሮፐርቲስ መካከል በሚደረገው ስትራቴጂክ ፓርትነርሺፕ ስምምነት ፊርማ ለኢትዮጵያ ቤት ገዢዎች በሙሉ እንኳን ደስ አለን፣ እንኳን ደስ አላችሁ ማለት እፈልጋለሁ። በመጨረሻም በዚህ ሁለትዮሽ ስምምነት አብሮ የመስራት ሂደት ላይ ከፍተኛ ጥረት ላደረጋችሁልን የጎህ ቤቶች አመራሮችና አባላት ምስጋናችን ከፍ ያለ ነው። የብዙ ወራት ሐሳብ ለውጥና እቅድ ለዚህ ቀን አቅቶናልና ጎህ ቤቶች ባንክ ማንኛውም ቤት ፈላጊ ቤት መጥቶ ሳያገኝ እንዳይመለስ የምትሰሩበት መንገድ ለሌሎች ባንክና በዘርፉ ለተሰማሩ የፋይናንስ ተቋማት አርአያ መሆን የሚችል ነው። የጎህ ቤቶች ባንክ ዋና ስራ አስኪያጅ ግሩም ጸጋዬ እንደተናገሩት ከሆነ ደግሞ ሁሉም ቤት ገዢ የሂሳብ አካውንት እንዲከፍት እንፈልጋለን ያሉ ሲሆን ተቀማጭ ገንዘብ ካስቀመጠ በኋላ የቁጠባ ሂሳቡ 500,000 ብር ሲሞላ 15% የሚሆን ወለድ እንዲከፍል እንደሚደረግ ገልጸው ይህንንም በየወሩ በሚቆጥቡ ደንበኞች ሂሳባቸው 100,000 ብር በሞላ ቁጥር 15% ወለድ እንዲያገኙ ይደረጋልን ብለዋል። ማንኛውም ቤት ገዢ ሂሳብ እንዲከፍት እንፈልጋለን። ኢኒሻል ዲፖዚት ያደርጋል። እኛ ጋር የምናደርገው ምንድነው? እያንዳንዱ ሰው የሴቪንግ አካውንት ከፍቶ ዲፖዚት ያደርጋል። ሴቪንግ አካውንት ውስጥ የመጀመሪያው ዲፖዚት 500,000 ብር ሲሞላ ያንን 500,000 ብር ከሴቪንግ አካውንት ወስደን ወደ ታይም ዲፖዚት ኮንቨርት አድርገን 15% ኢንትረስት እንዲከፈልበት እናደርጋለን። ይሄንን አንድ ጊዜ ብቻ አይደለም የምናደርገው። ከዛ በኋላም በየወሩ የሚቆጥቡ ሰዎች ስለሆኑ እነዚህ ሰዎች ሂሳባቸው ውስጥ 100,000 ብር በሞላ ቁጥር ልክ 100,000 ብር ሲደርስ 100,000 ብሩን ወደ ታይም ዲፖዚት ኮንቨርት እያደረግን ሁሉ ጊዜ ያስቀመጡት ገንዘብ ላይ 15% ወለድ እንዲያገኙ እናደርጋለን። ነገር ግን እየቆጠቡ በየወሩ እየቆጠቡ 100,000 እስኪሞላ ባለው ደግሞ ቢያንስ ኦርዲናሪ ሴቪንግ የሚከፈለው ኢንትረስት ደግሞ እንዲያገኙ እናደርጋለን። ስለዚህ በሁለቱም ሳይድ የኢንትረስት ተጠቃሚ እንዲሆኑ እናደርጋለን። አንድ የኮምፓስ ፕሮፐርቲና የጎህ ቤቶች ባንክ በሪል ስቴቶች ላይ የሚታየውን ችግር ለማቅለል የሚረዳ ስምምነት በዛሬው ዕለት ተፈራርመዋል።